ሻሎም ሻሎም ቅዱሳን እንዴት ናችሁ? የጸና የእግዚአብሔር ቃል አለን ማለት ምን ማለት ነው? ይሄ የተናገረው ጴጥሮስ ሁለተኛ ጴጥሮስ አንደኛ ምዕራፍ ከ18-19 በኋላ ያለው ሆኖ ለምን እንደሱ አለ? ለምን ነው? ከየት ተነስቶ ነው? ፔተር መለስ ብለን መነሻው የሚሆነው ያነሳልን ታሪክ ራሱ በማቴዎስ 17 ቁጥር 5 አካባቢ ያለው ታሪኩ ነው ያወራው። እዛው ፔተር የተናገረው እሱ ነው። ለምን እንደሱ አለ? በማቴዎስ 17ኛው ምዕራፍ ካያችሁት ኢየሱስ ክርስቶስ ጴጥሮስ፣ ያዕቆብ፣ ዮሐንስ የሚባሉ ሶስት ሐዋርያቶች ይዘው ወደ ተራራ እንደወጣ ይነግረናል። እንደምናውቀው ክራይስት ኢየሱስ ክርስቶስ ከአምስቱ ሞቶ 20 ከሞቶ 20 12 ከ12 3 ከ3 1 ሰው ብሎ አድምስትሬሽን እንደዚህ ነበረውና ጌታ ኢየሱስ ክርስቶስ እነዚህ ጴጥሮስ፣ ያዕቆብ፣ ዮሐንስ የቤተክርስቲያን መሪዎች መሆን ስላለባቸውና በዚሁ መንፈስ ይሄደ ስለነበር ክራይስት በሁሉ ነገር ያስገባቸው ነው። ወደ ተራራ ይዛቸው ይመጣል። ወደ ሸለቆም ጌተሰማኒ እነሱ ይዘው ነው ሊጸልይ ይሄዳል። ሌላ ይቀርና ሞታለች ብለው ያለቀሱ ሰዎች አንድ ጊዜ አይ ተኝታ ነው ያለችው ሲል በውስጥ ያስገባቸው ሰዎች ደቀ መዛሙርት 3 ብቻ ነበሩ። አባቷና እናቷ እሱና እነሱ 6 ሰዎች ነው የገቡ። ትሬኒንግ ሰጣቸው እንደነበር እናስተውላለን። ስለ ሊደርሺፕ ስንማር ያለ የሚገርማችሁ ነገር ግን አንድ ጊዜ ወደ ተራራ ይዟቸው ወጣ። ወደ ተራራ ይዟቸው ሲወጣ ያዩት ነገር የሚገርም ነው። ከዘመናት በፊት የብዙ ሺህ ዓመታት ልዩነት ያላቸው ከነሱ ነቢ ሙሴና ነቢ ኤልያስ ታዩባቸው። እነዚህ ሰዎች ስለዚህ እነዚህ ሁለት ነቢያቶች 3 ነገር መናገር እንችላለን። አንድ ሙሴ የሕግ ምልክት ነው ዋትኮል ኤልያስ ደግሞ የኃይል ወይ የነቢያት ወኪል ነው። ስለዚህ ነው መጽሐፍ ቅዱስ ሲናገር ክራይስት ሕግና ነቢያት እንደሱ ተጽፈዋል ነው ይላል። ስለዚህ የብሉይ ኪዳን በሙሉ ሕግና ነቢያት ተብሎ ይጠራል። ሌላ ስሙ እነዚህ ሁለቶች የብሉይ ኪዳን ምልክቶች ናቸው። ሁለተኛው ነቢ ሙሴ አገልግሎት አልጨረሰም። ነቢ ኤልያስ ደግሞ አገልግሎት ነቢ ሙሴ ባለማመኑና በዛው ተሰናከለ። ነቢ ኤልያስ ደግሞ በአንድ ሴት አገልግሎቱ እንዲቋረጥ ተደርጓል። 3 የምናየው ነገር እነዚህ ሰዎች በጣም እነ ጴጥሮስ የጓጉት ሰዎች መጨረሻም ተደፍተው ያሉ ትቷቸው ነው የሄዱ። እነ ጴጥሮስ እነሱ ናቸው የተገረሙ እንጂ እነሱ በነቢያት አልተገረሙ፣ በነ ጴጥሮስ አልተገረሙ። ስለዚህ የምላችሁ ነገር እንዲህ ያለ ራእይ ክራይስት በመሃላቸው ሆኖ ዋቲኮል ሲያንጸባረቅ ሙሴና ኤልያስ ከነሱ ጋር ሲነጋገሩ አዩት። ለሙሴና ለኤልያስ አያውቋቸው የብዙ ሺህ ዓመታት ልዩነት ያላቸው ሲያያቸው ተገረሙ። መንፈስ ቅዱስ ካልገለጠላቸው በስተቀር የሚያውቁባቸው መንገድ ምንም የለም። ግን ተገርመው ምን እንዳሉ ታውቃላችሁ? ኤልያስ አንዱ ለኤልያስ አንዱ ለሙሴ ካለ በኋላ የሚያሳዝን መንገድ አንዱ ደግሞ ለክራይስት ቤት እንስራለት። እዚህ 3 ነገር ዘነጋ ፔተር። 1 ለነሳቸውስ፣ 2 ለቀሩ 9 ታች ያሉስ፣ 3 ክራይስትን በመሃል እንዴት ነው መስመር ከነ ነቢያት መካከል ያደረገው? እና እግዚአብሔር ያዘነ ይመስል መጽሐፍ ቅዱስ ሲናገር አፋቸው በደመና ሸፈነው ይላል። ይህን ታሪክ ተደፍተው ተጸጽተው ማለት ነው ተደፉ። ክራይስት ብቻ ቆያቸው። ነቢያቱ ማሄዱ አይዟችሁ ብላ ያነሳቸው መስሎ በጣም ተጸጸተ ፔተር። ከተራራ ሲወጡ ዝም ማለና ኢየሱስ ክርስቶስ ተወሰነ ጊዜ ምን አላቸው? ያያችሁት ነገር ገብታችኋል አላቸው። አዎ አለ። እኔ ሙቼ እስከምነሳ ይህ ነገር እንዳትነግሩ። ጸጥለጥ ነው ያለው፣ አልተናገሩትም። ከተነሳ በኋላ ነው አሁን ጴጥሮስ እያወራን ጸጥ ብሎ ያለ ምስጢር ነግራችሁ ብሎ እያወራ ነው ያለው። መልእክቱ ይሄ ነው። ሲያወራ የተናገረን ነገር ይሄ ነው። ክራይስትን አለ ልጄ ነው ብሎ ከሰማይ ድምፅ በዛን የእግዚአብሔር ሲናገር ክብር ጨመረለት የሚለው ቃል ተዋርዶ የነበረ ከበረ አይደለም። በእኛ አመለካከት በእኛ አእምሮ ማለት አንዳንድ ጊዜ እግዚአብሔር ትልቅ አድርጎት ሲባል አይታችኋል። ትንሽ ኑሮ ወይ እኛ በምንዘምረው በምናደርገው ነገር ትልቅ ይሆናል ማለት ሳይሆን በአእምሯችን አንዳንድ ጊዜ ሰይጣን፣ ሰዎች፣ በሽታ፣ ክፉ ነገር ትልቅ ቦታ ይይዛል። እግዚአብሔር እናሳንሰዋለን። እኛ ራሳችን ነው እዚህ ቦታ ደግሞ ክብር ጨመረ የሚለው በአእምሯችን ነው። በአእምሯችን እኛ አለ ከሰማይ ከፍቶ እግዚአብሔር ስለ ልጁ ሲናገር በሱ የነበረን ክብር ጨመረ ነው አይደል? አንድ ሰው ካንተ ጋር እየሄደ ያለ ሊተራል ኖርማል ስታየው ቆይቶ የሆነ ሰው አግኝቶ ይህ ሰው ማለት እኮ ብሎ ያላወቀው ነገር የሱ ፖዚሽን ሲነግርህ በሱ ላይ ያለ ክብር እንደሚጨምር በሱ እኛ አመለካከት ክብር ጨመረ በሱ ላይ ክብር ጨመረ ማለት እኛ በሱ ላይ ያለን አመለካከት ያለውና ከዛን ቃል የተናገረው ቀን እኛ የገባን ነገር አለ። እንዲህ አይነት ራእይ ብናይ እነ ነቢ ኤልያስ እነ ነቢ ሙሴ ብናያቸው መገለጥ ቢመጣም የጸና የማይነቃነቅ ከሁሉ የበለጠ ግን
የቃሉ ትንቢት አለ። አያችሁ፣ የእግዚአብሔር ቃል አለ። ጴጥሮስ ራሱ የገባኝ ነገር ከማንም ትንቢት፣ ከማንም ራእይ፣ ከማንም ህልም፣ ከማንም አገልግሎት ትልቅ ስፍራ ይሰራል። በሚያሳዝን መንገድ በዚህ ባለንበት ዘመን ሰዎች ከእግዚአብሔር ቃል ይልቅ በጣም ለብዙ ነገር ትልቅ ቦታ ይሰጡት። ራእይ ለመገለጥ ለብዙ ነገር ትልቅ ቦታ ይሰጡት። ጴጥሮስ የተናገረው ይሄ ነው። ጴጥሮስ ያስረዳል ይሄ ነው። ግን አለ እዛ ለምን አልሰራልንም የሚል ቃል በድቅድቁ ጨለማ ያለ ሰው ትንሽ ብርሃን አይቶ እንደሚደነግጥና አቀባበሉ ትልቅ እንደሚሆን እናንተም አለ ከጠዋቱ እስከ ምሽቱ በእናንተ በገባችሁበት የህይወት ሰርክል በጨለማችሁ የእግዚአብሔር ቃል ብርሃን ይሆናል ብላችሁ ከተቀበላችሁ ነው የሚሰራላችሁ። the way we receive the word of God it matters የሚለው ነው። ቃሉ ሳይሆን አቀባበላችን ነው ማተር የሚያደርገው። መጽሐፍ ሲናገር አንዱ 30 አንዱ 60 አንዱ ሞቶ አፈራ ሲል እግዚአብሔር አይደል የከፋፈለው የሰው ልብ ነው ብለዋል። አቀባበላችን የሰሎንቄ ሰዎችና የዕብራውያን ሰዎች ላይ ያለው አንደኛ ተሰሎንቄ 2:13 እኛ የምናስተምረውና የምንሰብከው ከሰማይ እንደመጣ እግዚአብሔር ቃል እንጂ እንደ ተራ ስላልቆጠራችሁ በእናንተ ላይ እየሰራ ብቻ ሳይሆን እየሮጠ ነው ያለው። በህይወታችሁ እየሮጠ ነገራችሁ እየሰራ ነው ያለው። ስለዚህ ለእግዚአብሔር ቃል እንዴት ነው አመለካከታችን? ቅዱሳን ከትንቢትና ራእይ መገለጥ ይልቅ በጣም በሚያሳዝን መንገድ አንድ ነገር ሰማሁ አንድ ጊዜ። ከደረቁ መጽሐፍ ላምጣልህ ወይ ከመንፈስ ዓለም የሚለው ቃል። ለነገሩ መንፈስ ዓለም የሚለው ቃል በጣም ሁለት ነገር ያዘና እግዚአብሔርና ሰይጣን፣ የእግዚአብሔር መንፈስና የሰይጣን መንፈስ ያዘ ነው። ስለዚህ ከመንፈስ ዓለም አንድ ሰው ካመጣ ከአጋንንትም ሊያመጣ ይችላል። ጠንቋይም ከመንፈስ ዓለም ነው የሚያመጣ ማለት ያለብን እግዚአብሔር ተናገረኝ ወይ ከእግዚአብሔራው ዓለም ነው። ዋናው ላይ የፈለኩት ግን አቀባበላችን ነው። የተሰሎንቄ ሰዎች ለእግዚአብሔር ቃል ያላቸው አመለካከት ትልቅ ነው። መጽሐፍ ቅዱስ ላይ ስንመጣ ወይ መጽሐፍ ቅዱስ ስንሰማ መላእክት እንደሚቆሙ አስቡ። መጽሐፍ ቅዱስ ስናነብ ግን እዛ አንድ አካል እግዚአብሔር የሚባል ወይ የእግዚአብሔር መንፈስ የሚባል ቁጭ ብሎ እየጠበቀ እንደሆነ ማሰብ ይገባል። ሊያስተምረን ሊያስረዳ አንድ አሜን ብለው በተቀበልነው ቁጥር ደግሞ እዛው ያለን ተአምር እየሆነ እንደሆነ ማወቅ አለብን። ዳዊት አመለካከቱ ይሄ ነው። በቃል ተአምራት አይ ዘንድ አይኖቻቸው ክፈቱልኝ ይላል። ቬሪ ሲሪየስ አቀባበላችን እንዴት ነው? ለእግዚአብሔር ቃል ያለን አቀባበል። አንድ የእግዚአብሔር ሰው ለአንድ ቀን ስንት ጊዜ ነው መጽሐፍ ቅዱስ የምታነበው ካሉት በኋላ የመለሰላቸው መልስ በአንድ ቀን ስንት ጊዜ ነው የምትበሉት መልሱልኝ ያላቸውና እኛ የምንበላው እንዲያው አማርጠን ስንት ጊዜ ነው ራሳችሁ ታውቃላችሁ። ስንት ጊዜ ነው የእግዚአብሔር ቃል የምናነበው የእግዚአብሔር ድምጽ የምንሰማው ማለት ነው። ከቃሉ ውጭ ድምጽ ከአጋንንት ከስጋ ከሰይጣን ከራሳችን ብቻ ነው ሊሆን የሚችለው። ስለዚህ ዛሬ ለእግዚአብሔር ቃል ከትንቢት ከነቢያት ከአገልግሎት ከራእይ ከህልም ትልቅ ስፍራ እንሰጠው ይገባል። ቅዱሳን በዚህ አጋጣሚ ለእግዚአብሔር ቃል ያለን አመለካከት ቼክ እያደረግን ብንሄድ መልካም ይሆንልናል። ከሁሉ ጊዜ የሚላት ቃል አለ ሰንደር ላይ ችግር የለም ረሲቨር ጋር ነው። አያችሁ ረሲቨር ጋር ነው ችግር። እዚህ ምዕራብ ዓለም የሆነ ኤሌክትሪክ ከጠፋብን ወዲያው የምንሄደው ወደ አገንተን አይደለም ወደ ዋናዎች አይደለም እንደው የኛ ችግር እንደሆነ የምንገምተው አምነናቸዋል ማለት ነው። በእነ ኤርትራ ኢትዮጵያ በዚህ ሆርን አፍሪካ ግን አስቡት እንግዲህ መንግስትም እጥረት ስላለበት ስለሚጠፋ መብራት ከጠፋ ወዲያው ምንለው አይ እነሱ ናቸው ነው አጠፉት ነው ምንለው። ልክ የእግዚአብሔር ቃልም ችግር ስለሌለ በእግዚአብሔር በሪሲቨር ነው ችግሩ ምንለው። ለዚህ ጌታ ይባርካችሁ። 5 ነገር እናገራለሁ በደንብ ስሙኝ። እዚህ ጋር ቅዱሳን ትምህርት ቤት መግባት አለብን። መጽሐፍ ቅዱስ መማር ይገባናልና ኬብሮን አምሃሪክ ባይብል ስኩል @gmail.com ገብታችሁ ተማሩ። ሌላው ፌስቡክ አለ። ፌስቡክም ተከታተሉት ነግራችኋለሁ። ሶስተኛ ቴዎቲኮን ቲክታክ አለ። ቲክታክም ገብታችሁ እንድትከታተሉ ነግራለን። አራተኛው መጽሐፍት በአማዞን.com ገብታችሁ አፖስትል ሄነሽ ወይም ደግሞ ሄነሽ ብላችሁ ገብታችሁ መግዛት ትችላላችሁ። በመጨረሻ ፎሎ ይሄ ሰብስክራይብ ብታደርጉት ምልክቱ ያለ እንዲመጣችሁ ቪዲዮና የመጣ እንኳን በፊት ብታይ ደግሞ ኖቲፊኬሽን እንድትመጡ አሳስባለሁ። ደወል ያለችው ማለት ነው። ጌታ ይባርካችሁ። ሻሎም